የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮና ጽናጽንን ለሌሎች ቤተ እምነቶች እንዳይጠቀሙ መከልከል ትችላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚያዝያ ወር መጀመሪያ ከበሮን፣ ጽናጽንና መቋሚያን በአእምሯዊ ንብረትነት ማስመዝገቧን ይፋ ስታደርግ በርካታ የእምነቱ ተከታዮች የቤተክርስቲያኗን ክብር እንዳይዳፈር የሚያደርግ እርምጃ መሆኑን በመጥቀስ ድጋፋቸውን ችለዋል። የቤተ ክርስቲያኒቱ መገናኛ ብዙኃን አገልግሎት ምዝገባው በመካሄዱ እነዚህን መገልገያዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አእምሯዊ ንብረት መሆኑን እንደተረጋገጠም ዘግቧል። ለጥንታዊቷ ቤተ ክርስቲያን ወሳኝ የሕግ እርምጃ የሆነው ይህ ምዝገባ ይፋ መሆኑን ተከትሎ የተነሳው ጥያቄና ክርክር ሌሎች ቤተ እምነቶችን እነዚህን መገልገያዎች እንዳይጠቀሙ ሊከለክሉ ይችላሉ የሚል ነው። በአምልኮ ስርዓታቸው ላይ እንደከብሮ ያሉ መገልገያዎችን ሲጠቀሙ በሚታዩ የኢትዮጵያ ወንጌላውያን አማኞች እና በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መካከል ማህበራዊ ሚዲያ ላይ ምልልሶች ሲደረጉ ሰንብተዋል። በዚህ ጉዳይ ላይ የቤተ ክርስቲያኗ ኃላፊዎች ያላቸው አረዳድና የምዝገባ ምስክር ወረቀቱን የሰጠውን የኢትዮጵያን አእምሯዊ ንብረት ባለስልጣን አቋም የተለያየ ነው ይላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅርስ ጥበቃና ቤተ መጻሕፍት ወመዘክር መምሪያ ኃላፊ መልአከ ሰላም ዳዊት ያሬድ እንደሚያስረዱት እነዚህን የቤተ ክርስቲያኗን ንዋየ ቅድሳት የማስመዝገብ ሂደት የተጀመረው ከ2015 ዓ.ም ጀምሮ እንደሆነ ይገልጻል። የቤተ ክርስቲያኗ ሲኖዶስ ምልአተ ጉባኤ ምዝገባውን እንዲካሄድ ውሳኔ ያሳለፈው ቤተ ክርስቲያኗ የአምልኮ ስርዓቷን የምታከናውንባቸው ንዋያተ ቅድሳት በአሁኑ ሰዓት አንዳንድ አልባሌ ቦታዎች ላይ እንደተገኙ እየተጠቀሙበት ያሉት ሁኔታ በመሆኑም እንደሆነ መልአከ ሰላም ዳዊት ገልጸዋል። መብትንም በማስከበር አንጻር ብዙውን ከማስቆም አንጻር የግድ መመዝገቡ አስፈላጊ ነው መገኘቱም ተናግረዋል። በዚህ መሰረት ሚያዝያ 3 2017 ዓ.ም ከ10 በላይ መገልገያዎች የምዝገባ ሂደታቸው መጠናቀቁን ተናግረዋል። መልአከ ሰላም ዳዊት እንደሚያስረዱት ብዙዎችን ያነጋገሩት ከበሮ፣ ጽናጽንና መቋሚያ የምዝገባ ሂደታቸው የተጠናቀቀው በዚህ ዕለት ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የምዝገባ ሂደት እንዳጠናቀቀችም መግለጿን ተከትሎ በብዙዎች ዘንድ የተፈጠረውን አረዳድ ቤተክርስቲያኗ ለከበሮና ለጽናጽንና ለመቋሚያው አእምሯዊ ንብረት ማረጋገጫ እንዳገኘች ተነግሯል።